ኢትዮጵያ ውስጥ ዘመናዊ ባርነት በሕግ ተፈቅዷል። አዎ የኤጀንሲዎችን ቅጥር ማለት ነው። አንተ ደክመህ 5000 ስታገኝ ኤጀንሲ ቁጭ ብሎ ያንተን 10000 ብር ይበላል። በኤጀንሲ የተቀጠርክ ወንድም በባል ቀን ቦነስ የለህም፣ የታመመ ልጅህን የምታሳክምበት ኢንሹራንስ የለህም፣ ነገ ስራ አለህ የለህም በሚል ዋስትና የለህም። ልክ እንዳሮጌ ዕቃ ኮንትራትህ አልቋል ተብለህ በኤስኤምኤስ ትባረራለህ። ይህን ግፍ እያወቃችሁ ዝም ያላችሁ የመንግስት አካላትና የሰራተኛና ማህበራዊ ጉዳይ ሚኒስቴር ጥፋተኛው እናንተ ናችሁ። ወጣቱን ለላብ መጥቢዎች አሳልፋችሁ ሰጥታችኋል። ኤጀንሲ አያስፈልግም። ድርጅቶች ሰራተኛውን በቀጥታ መቅጠር አለባቸው። የሰው ላብ ኮሚሽን አይከፈልበትም። ይህ ቪዲዮ በሚሊዮን ለሚቆጠሩ በኤጀንሲ ለሚሰቃዩ ወጣቶች ድምጽ እንዲሆን ሸር አድርጉት። በኤጀንሲ ተቀጥረ ስንት ብር እየተበላ የደረሰብህን ግፍ ኮሜንት ላይ አውጣው። ምንድነው ባል ምንድነው? ጋይስ ምንድነው? በእናታችሁ ንገሩኝ። ምንድነው? ፈርኒቸር ነው? የኪችን ዕቃ ነው? መደርደሪያ ነው? ምንድነው? ባጨንቁኝ በእናታችሁ ንገሩኝ። ባል ምን እንደሆነ ባል ምን እንደሆነ ብቻ ሳይሆን ዓለም እንዴት እንደምትተዳደር ነግሬሻለሁ። እናቱ አንቺ ኦልሬዲ ጨልለሻል። እኔ ማዝ ነው በነገራችን ላይ እኔ ስለዚህ ልጅ ማውራት አልፈልግም፣ ግን ስፔሲፊካሊ ትዳር ላይ ስትመጣ አጋንንታዊ መሆኑን ተረድታችሁ እኔ ስለሌላ ጉዳይ ስለ ሴቶች መብት ስለ አንዳንድ ጉዳዮች ኢትዮጵያ ውስጥ በሚደረጉ አንዳንድ አሮጋንት በሆኑ ወንዶች በሚሰሩ ስራዎች ላይ በምታደርገው አድቮኬሲ ችግር የለብኝም። እኔ በዛ ጀስት ትቀጥል። ግን ተሽከርክራ ትመጣና የት ነው የምትሄደው? ትዳር ላይ ነው የምትሰካው። እቺ ልጅ ብቻዋን እንዳልሆነች ማቀው በዛ ነው። አሁን ልብ በሉ እዚህ ጋር ባል ምንድን ነው አለች አይደል? ቁምሳጥን ነው ምናምን ነው ተሽከርካሪ ወንበር ነው አለች። ትቆይና ደግሞ ምን እንደምትል አሰማችሁ። የቤቱ ካርታ በማስም ነው ያለው። የመኪናው ሊብሬስ በማስም ነው ያለው። ባንክ አካውንታችሁ ውስጥ ያለው ገንዘብስ በማስም ነው ያለው። ሁሉን ስክሮል ማድረግ አቁሚና መኝታ ቤትሽ ሄደሽ ቁምሳጥን ውስጥ ፋይሉን አውጪና ካርታውንም ሊብሬውንም ኤቭሪቲንግ ተመልከቺ። እዚህ ጋር ደግሞ መለስቲና ከዛ ከናቅሽው ቁምሳጥን ነው ወንበር ነው በርጩማ ነው ካልሽው ባል ንብረት እንደሚገባሽ አርገሽ ሌሎች ሴቶችን የምትናገሪበት ቪዲዮ ደግሞ ይሄ ነው። እኔ እርግጠኛ ነኝ በዚህ ቪዲዮ በርካታ ትዳር የቪዲዮ ከተለቀቀ ትንሽ ጊዜው ነው ኢትዮጵያ ውስጥ ካሉ ፍቺ በኃይለኛው ጨምሯል። ታውቃላችሁ ኢትዮጵያ ውስጥ አሁን ሄዳችሁ ስታትስቲክሱን ብታዩ በኃይለኛው ነው ፍቺ የጨመረው። ኮንቴክስት የሚባል ነገር አለ ወገኖቼ። ኢትዮጵያ ውስጥ ያላችሁ ሴቶች እንዳትሸወዱ። ብዙዎቻችሁ አብዛኞቻችሁ ደግሞ የመናፍስት አሰራርን አታውቁም። ኢትዮጵያ ውስጥ ያሉ ሰይጣኖች ሰው አንደበት ላይ ቁጭ ብሎ የሚለፈልፉ ናቸው አብዛኞቹ። በመጽሐፍ ቅዱስ ውስጥ በጴጥሮስ ላይ ያለው ሰይጣን ማለት ነው። ጴጥሮስ ላይ ያለው ሰይጣን እግዚአብሔር አምላክ ወይንም ኢየሱስ ክርስቶስ ምንድን ነው ያለው? እባክህ ጌታ ሆይ አትሙትብን እያለ ያሽሟጠጥ ነበረ። ሄዳችሁ ስታነቡ ምንድን ነው? ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታውቅም አለው። ምን ማለት ነው? ያወራው ጴጥሮስ ነው። ለምን አንተ ሰይጣን አለው? ጴጥሮስ ላይ ሆኖ የሚቀባጠር ሰይጣን አለ ማለት ነው። እነዛ ሰይጣኖች ደግሞ በብዛት የከተሙት ኢትዮጵያ ውስጥ ነው። ምን እላችሁ ብዬ ነው? እሷን የምትከተሉ ሂዱ፣ መጨረሻ ላይ ደርሳችሁ ራሳችሁ ተንገጫግጫችሁ ስለምትቆሙ ህይወት፣ ተሞክሮ፣ ላይፍ እድሜ ያቆማችኋል። ጀስት ጎ ፎር ኢት አልይዛችሁም። ግን በዚህ ሐሳብ ለምትዋልሉ አንድ መልእክት አለኝ። ወደዳችሁም ጠላችሁም ጄምስ ብራውን እንዳለው ይህ ዓለም የወንድ ነው። እግዚአብሔር አምላክ ነው መጀመሪያ እየሰጠን። ይሄን አምናችሁ መቀበል አለባችሁ። እግዚአብሔር አምላክ ሊያስረዳን ሲፈልግ ነው መጀመሪያ አዳምን ከዛ ሔዋንን የፈጠረው። ለምን እኩል አላመጣቸውም? ብቻውን ይሆን ዘንድ የምትረዳው ያስፈልገዋል ነው የሚለው። ብቻውን ሆኖ መቆየት የለበትም፣ የምታቃጥለው እንስራለት አላለም። የእናንተ ነፃ ፈቃዳችሁን ተጠቅማችሁ ነው ነገሮችን እያደረጋችሁ ያላችሁት። ስለዚህ በጥሩ ምሳሌ ልንገራችሁ ሴቶች ፌሚኒስቶች። አንዱን አገባሽ ወንድ በአንቺ ስሌት እንድንግባባ ተጣላችሁ። ባልሽ ይዞ በጥፍ ያጮለሽ ከፈለግሽ መሬት አድርጎ አንገትሽ ላይ ረገጠሽ። ከዛ ብድግ ብለሽ ትደውያለሽ። የምትደውይ ለማን ነው? ለፖሊስ። ለፖሊስ ስትደውይ ሞስት ላይክሊ አንቺን መጥቶ ህይወትሽን ሊታደግሽ የሚችለው ሌላ ወንድ ነው። ኦኬ፣ ሌላ ሴት አይደለም። የመጀመሪያውን እንኳን ሴቶች መጡ ቢባል ሴቶቹ ሲመጡ እነሱም ይዞ በጥፍ ያጮላችሁ። ፖሊስ ሁኚ ምን ሆኚ ዊ ዶንት ኬር። አዳምነታችን ሲመጣ ማንንም ይዘን ጥርግርግ አባታችሁ እናጠፋችኋለን ማለት ነው። አት ዘ ኤንድ ኦፍ ዘ ዴይ አዳምን ሊገዳደር የሚችለው አዳምን መሆኑ ተረድታችሁ አዳምን እባክህ አድነኝ ነው የምትሉት አይደል? ለምሳሌ አንቺ ልጅ ሲምፕል ኮንሰፕት፣ አንድ ደሴት ላይ አንድ ሴትና 100 ወንድ አስቀምጠን ሄደን ከ20 ዓመት በኋላ ተመልሰን ብንመጣ እርግጠኛ ነኝ እዛ ቦታ ላይ 100 የሞቱ ወንዶችና አንድ ሴት ነው ልናገኝ የምንችለው። የተፈጥሮ ጉን ነው የምነግርሽ። ልትክጂ ትችያለሽ። በዚህ አጋጣሚ እሷ የምትከተሉ ይህን ምሳሌ ልብ ብላችሁ ስሙ። ሁለተኛ ምሳሌ እየሰጠኋችሁ ነው። በተቃራኒው ደግሞ አንድ ወንድና 100 ሴት ደሴት ላይ አስቀምጣችሁ ብትመለሱ
ከ30 ዓመት በኋላ ተመልሳችሁ ብትሄዱ ያ በወቅቱ አስቀምጣችሁ ትሄዳችሁት አንድ ወንድና 100 ሴት ወደ ህዝብ ተቀይሮ ኔሽን ሰርቶ ታገኙታላችሁ። ይሄንን የተፈጥሮ ኃይል የሰጠን እግዚአብሔር አምላክ ነው። የምንነጋገረውን እንነጋገር፣ የማንነጋገረውን ግን ይቅር፣ ትሸነፋላችሁ። በጣም ከባድ ነው። ጽዮን እንድታለቅሽ ሳይሆን ምን እንደሚያምታቀል ያ ነገር አይደለም፣ የደረሰብኝ ነገር አይደለም። ያማው መተው ያማል። ፈልገው ወደዚህ ምድር ባመጡ ሰዎች መተው የሚከራከርልህ ሰው ማጣት፣ ከበላ ከጠጣ ምን አነሰው መባል ነው። ስታወራ እስካሁን ጠንካራውኝ ያወራው ስታወራ ዳር ላይ ያለው ልጅ ነበርኩ ማትታየው ከዛ ከበላሽ ከጠጣሽ በቃ ምንም በቂ ነው ተብለሽ ማደግ እኔም በጭንቅላት የማስባቸው ብዙ ልጆች መጡ። ዛናቶች አይደል ትኩረት ማጣት። አሁን አጥቂዎች የሚያዩት በቃ ይሄ ባለቤት የሌለው ልጅ ከኋላ ማትከተውን የት ነው ምናምን ማትዩን ሰው አይተው ነው ማለት ነው አክሽን የሚወስዱት ብዙ ጊዜ። ሃይ እንዴት ናችሁ? ሃኒ ሰርፕራይዝ ዴሊቨሪ ነን ከዲላ ከፍቅረኛ የተላከ እግዚአብሔር ያጽናሽ የሚል መልእክታችንን በቤቷ ተገኝተን አድርሰናል። መልእክታችንን አስተላልፈናል። የኔ ወዴ የኔ ፍቅር እግዚአብሔር የወደደውን አደረገ። እግዚአብሔር ያጽናሽ፣ እግዚአብሔር ያበርታችሁ ከነ ቤተሰቦች ብሏታል። ደንበኛችን ምርጫክ ስላደረከን እናመሰግናለን። የዚህ ድርጅት ዓላማ ምንድነው? ለቀስተኛ ሄዶ ሰርፕራይዝ ማድረግ። ለቀስተኛና ሰርፕራይዝ የሚገናኙ ጉዳዮች አይደሉም። ከዲላ እንዴት ሰልጥናችኋል? እንዴት ነው ነገሩ? አገሩ ስትሪታችሁ ምናምን ኢንዱስትሪው ሄዳችሁ በጣም ከተቀዳደምን እንዴት ነው ስልጣኔ? እንዴት ነው ምን አገልቱ ነሻንቻው? እንደው እንዴት ቢዝነስ አይዲያ መጥቶልሻል? እንደው ተቀባዩ አስብቶኝ ሰው ሞቶብሽ ነው። ሰው ሞቶብሽ፣ ቤተሰብ ሞቶብሽ ኖርማሊ ፖስት ካርድና ኬክ እየቆረጥሽ ነው። እንኳን ተደፋ ነው ምንድነው አልገባኝም። ኬክ መቁረስና እንደው ኬክ መቁረስን ዳቦ የሚለውን እንውሰደው። ድፎ ዳቦ መቁረስ ኬክ የዘመናዊ ነገር ስለሆነ አልጠላም። ኬክ ይመቸኛል አክቹአሊ፣ ግን ሴሬሞኒ መቆረሳው በዳቦ ማለላችሁ ፈልጌ። ኢትዮጵያውያን እንደዛ የምናደርገው ዓመት በዓል ሲሆን፣ የሆነ ጸበል ዝክር ነገር ሲኖር፣ የሆነ መታሰቢያ ነገር ሲኖር፣ ትልቅ ዝግጅት ሲኖር፣ አንቨርሰሪ እናቶች አባቶች ሆነ ዓመት እንትን ሲሉ ፌስቲቪቲ ነው። ሰው ድፎ ተቆርሶና እንትን ተብሎ በሉኑ ተብሎ እንደ ሴሌብሬሽን ለሐዘን አይቻልም። አንቺ ሰው ሞቶብሽ ኬክ እየቆረስሽ ነው። የላከው ሰውዬ ደግሞ አትደውልም እንዴ? ምን ጀዝባው ነው? እንደው ተሰለጠነና ተሞት በሰርፕራይዝ በኩል ለአንድ ኢትዮጵያዊ ሴት ሰው ለሞተባት ፖስት ካርድ ሚኒንግ ሰጥቷት ፖስት ካርድ እየተጫወተች አንቺ አሁን ማንን ነው የምትፎግሩት እናንተ? በቃ ይሄ ያለው ባህል ሲሞት ማየት ደስታችሁ ምንድን ነው? አልገባኝም። እኔ ምን አረገች አገሪቷ? እኮ እንዴ አገሪቷ ማለት በታች ዱር ገደሉ አይደለም። ሁሌ እንምላችሁ ባህሏ ነው፣ ሰው ነው። አሁን እየጠፋች ያለች እኮ አገሪቷ ነች። ሳይታወቀን ብዙ ሰው አገር ብለን ከዓለም ጥግ ኢትዮጵያዊ አገሬ ብሎ የመጣው ባህሉን፣ ህዝቡን፣ ጎረቤቱን፣ የሆነ ነገሩን፣ ድባቡን ፈልጎ ነው። መንገድና ጫካ ፈልጎ ቢሆን ዝር አይልም። እዚህ ሀገር ያለበት የሚኖርበት ሀገር የመንገድ አይነት፣ የዛፍ አይነት፣ የደን አይነት፣ የስልጣኔ አይነት አለ። ቁስ አይደለም ሀገር። የሆነ የሚበጣጠስ ሰውና እብድብድ የለበሰ ሰው ማየት አይደለም። ሞልቷል። ቀውስም እዛ አለ። እንትንም ወፈፌም ንክም ሄድ መለስም ሁሉም በአይነት በካታጎሪ ካታጎሪ የተዘጋባቸው እብዶች ያልተዘጋባቸው ለፍታ ብሔር እንደዛ አለ። ሞልቷል። ፈልጎ ይመጣው ይሄ አገር ማለት ይሄ ነው። በቃ እየገደላችሁት ያላችሁት የለቅሶ ባህል የለንም። የሰርግ ባህል የለንም። ሽምግልና ብለ የ500 ሺህ ብር አበባው የሚገባበት ቤት ራሱ ጉራንጉር መንገዱ ጎርፍ እናንተን ያለው ደፋ ቀና እያልክ 3 መኪና ሸዋ ገዝቶ የሰፈሩን መንገድ ቢዘድል አበባ ልከ አንዲት ሴት ለማግባት ሁለታችሁ ውስጥ ብትጋቡ ኢትዮጵያ ውስጥ ለውጥ የሚመጣ የዓለማችን የክላይሜትና የዓለም ግሎባል ዋርሚንግ የሚስተካከል ይመስል ያንተ እንትን በቃ አገሩን ይዞ
ይንቀሳቀሳል። ሽምግልና ተብሎ ራሷ ሙሽሪቷ ተቀምጣ ሽማግሌዎቹን እየተቀበለች ከዛ በኋላ ወዲያው ቀየርና አንዳንድ ቀን ሬስቶራንት ሆኖ ማታ ወዲያው ባር እንደሚሆኑ ቤቶች ክርብት ብሎ ወዲያው የእንኳን ደስ አላችሁና ሙሽራው ደግሞ ውጭ መኪና ውስጥ አለ ገብቶ እዛ ወላጆቿ ፊት ስሞ ደናንሶ ምናምን የሚሄድበት አሳፋሪ የመጨረሻ ያጠፋነው ነገር አለ ማለት እንደዚህ የምታረጉን ምንድን ነው ያደረግነው? ህይወት አጭር ተከብረን እንዳበሻ ኑር እንጂ እኛ የምንለው ነገር ይኑር። ቢያንስ ሰው እንዴት እንዳቃጠረ ይኖራል ዘላለም ዓለሙን። ዛሬ የሆነ ሾው ሲያይ ዩቲዩብ ላይ የምናምን ሾው፣ ነገ የሆነ ሰርፕራይዝ ሾው ሲያይ እዚህ አረጋውያን ማስደንገጥ፣ የሆነ ፖስት ካርድ ተልኳል። አሁን አንቺ ገልቶ አይተሻል። ሰርፕራይዝ ደንበኛችን አድርገን ምርጫችን ሰርፕራይዝ ሰርቪስ ነሽ አንቺ። በሰርቪስ ተጀመረ ሰርፕራይዝ እንዴ? ሰርፕራይዝ ሰው ሳረግ እኮ መልኩንም የማየውን ደስ እንዲለው በቃ ዋው እንዲባል ከቆረጃችሁ በዴሊቨሪ ማን ሰርቪስ እግዚአብሔር አጽናሽ የኔ ውድ ምናምን የሚል ጽሑፍ ልኮላት ዋው በጣም ተጽናና። ኬክ ደግሞ አየር ላይ ማች ቢያይሽ ወንድ ልጅ ያለቅስ ምናምን ሲል ሰምቻለሁ። ያለቅሳል፣ ይሰበራል። ብቻውን የሚሆንበት ታይም አለ። ሰው ፊት ሳይሆን ብቻውን ልትሰበር ትችላለህ። ማንም ከጎኔ የለኝም ልትል ትችላለህ። ከፈጣሪ ጋር ልትጣላ ትችላለህ። ለምን እኔ ምናምን ልትል ትችላለህ። አጠገብ ያሉ ቤተሰቦች ሊያልቁ ይችላሉ። የገቢ ምንጭ ሊጠፋ ይችላል። እንደ ሰውኛ ይሰማሃል። ወንድ ልጅም ስሜት አለው። ግን ስሜትህን ተከትለ በተለይ ይሄ የሐዘን የስብራት ስሜትህን ተከትለ ከተቀመጥክ ምንም የምታመጣው ፋይዳ የለም። ስለዚህ አሁን እንዴት ልበል የወንድ ልጅ ላይፍ እንደ ወታደር አሁን ካጠገቡ ሰው ቢሞትበት ጓደኛው ቢመታበትና ቢሞት ወይኔ ጓደኛዬ ሞተብኝ ብሎ እዛው የሚያለቅስ የሚንፈራፈር ከሆነ እሱም ነገ ሟች እሱም እዛው ሊሾት ይችላል። ግን ምንድነው ማድረግ ያለበት? ሐዘኑን በውስጡ ችሎ ወንድሙን የሞተው ጓደኛውን የሞተው ይሰብራል። ግን ቀና ብሎ መዋጋት አለበት። ቀና ብሎ ወደፊት መራመድ አለበት። መደበቅ አለበት። መሳሪያውን ድጋሚ አንስቶ ከዛ ሰው ጋር መታኮስ አለበት። ከዛ ነው ሚድ ነው ገብቶሃል? ሚኖር የወንድ ልጅም ላይፍ ያ የሚሰብረው ነገር ከመጣ ተሰብር ያለው ወይ ብቸኛ የሆንኩኝ ምናምን ብሎ ቁጭ ካለ ተፈጥሮ የሰጠችን ካራክተር አለች። ገብቶሃል? ከሚሊዮን አንድ ወንድ ቢሆን ነው ቁጭ ባለበት በተሰበረበት ሴት ልጅ መታ ላይፉን አስተካክላል የምትሄደው። ሴት ብትሆን ብትሰበር ብታዝን ቤቷ የመጣ ለቀስተኛ ራሱ ወዷት ሊያሳልፍላት ይችላል። ገብቶሃል? ወንድ ልጅ እንደዛ የለም። ተነስተ መፎካከር አለበት። ተነስተ መዋጋት አለበት። ገብቶሃል? ያ ሜንታሊቲ አያስፈልግም። እኔ እኮ ተጎድቻለሁ፣ ሁላችንም ተጎድተናል በላይፍ። ብዙ ወንድ ኢትዮጵያ ውስጥ ያለ ተጎድቷል በላይፍ። የተወሰነ ፐርሰንት ነው ያልተጎዳው። ሴክስ በሴትና በወንድ ነው የምናወራው። ስለ ሴክስ ነው የምናወራው። ለምሳሌ አንድ ወንድ በጣም ፕሌየር ነው ብለን እናስብ። ከብዙ ሴቶች ጋር ይወጣል። ፍቅር የማይዛው ወንድ ነው እና አንቺ ፍቅር ያዘው። ከዛ ሁሉንም ሴቶች ተዋቸው፣ ሰብስብ ብሎ ካንቺ ጋራ ተቀመጠ። ከዛ አንቺ ለጓደኞችሽ ሄደሽ ከዚህ በፊት በጣም ፕሌየር ነበር ግን አሁን ከኔ ጋር ፍቅር ይዞ ሰብሰብ ብሎ ቁጭ አለ ብለሽ እንደ ፍሌክስ ነው የምታወሪው። ትኮሪበታለሽ በዚህ ታሪክ። ይሄንን ታሪክ እንገልብጠውና ወደ ሴቷ እናምጣው። ሴቷ በጣም አተራማሽ ናት። ወንድ ከብዙ ወንድ ጋር ነው የምትወጣው። ከብዙ ወንዶች ጋር ሴክስ አድርጋለች እና ከኔ ፍቅር ያዛት፣ በቃ እኔ ስታገኘኝ ተሰብስባ ቁጭ አለች ብሎ ሄዶ ለቤተሰቡ ያወራል። ለጓደኞቹ ከብዙ ወንድ ጋር እንደምትወጪ የሚኮራበት ታሪክ ሆኖ ያወራል። መልሽልኝ። አያወራም። አንቺ የምትኮሪበት ታሪክ በተቃራኒው እሱ የሚያፍርበት ታሪክ ነው። ለቤተሰቦችሽ እንኳን ባክግራውንድን ስታወሪ አታፍሪም። እኔ ነኝ የሰበሰብኩት፣ እኔ ነኝ ሰው ያደረኩት ብለሽ ታወሪያለሽ። ወንድ ደግሞ ቤተሰቦቹም ጓደኞቹም ጋር ሄዶ እኔ ነኝ የሰበሰብኳት፣ እኔ ነኝ ሰው ያደረኳት እንጂ በጣም ብዙ ወንድ ነበር የሚያወጣት፣ በጣም ፕሌየር ነበረች ምናምን አይልም። በፍጹም አይልም። አንቺ የምትኮሪበት ታሪክ እሱ የሚያፍርበት ታሪክ ነው። በጣም የተለያየን ሰዎች ነን። ስለዚህ ወንድ ልጅ ፕሌየር ሆነ ከብዙ ሴት ጋር ይወጣል ብለሽ እየሄድሽ አንቺም እንደ ወንድ መሆን አትችይም። ብቻ ለማንኛውም ምን ልልሽ ፈልጌ ነው፣ ሴት ልጅ ዲዛይን የተደረገችበትና ወንድ ልጅ ዲዛይን የተደረገበት መንገድ በጣም የተለያየ ነው። እሱ
ላንቺ የውርደት ታሪክ የሆነውን ለሱ ደግሞ የክብር ታሪክ የሆነውን ጉዳይ እኩል አድርገሽ ማንነትሽ እንድታጫ አልፈልግም። ይሄ ቦዲ ካውንታችሁ ላይ በደንብ አስቡበት ለማለት ፈልጌ ነው። አመሰግናለሁ። ውሃ እንደ ማማ ወተት ታሽጎ አሜሪካ ውስጥ ይሸጣል፣ አውሮፓ ውስጥ ይሸጣል፣ አፍሪካ ውስጥ ብዙ ሀገር ላይ ይሸጣል። ውሃ እንደዚህ ታሽጎ ለገበያ ሲቀርብ 80% የሚሆነው ወጪ ማሸጊያው ላይ ይወጣል። እኔ የምጠጣው ውሃውን ነው። ውሃውን ጠጥቶ ሲጨርስ ይሄን ቆርጥሞ የበላ ድሃ ታውቃላችሁ? ግን 80% ምኑ ላይ ይወጣል? ውሃ እንደ ማማ ወተት ታሽጎ አውሮፓ ውስጥ ይሸጣል። ለምን? ወጪውን ለመቀነስ። ድሆች ይሄኛው ላይ 80% ወጪ ከምጨምርባቸው ይሄን የሚችሉ ይገዛሉ፣ የማይችሉ ደግሞ የትኛውን ይገዛሉ? ይሄኛውን ውሃ ይገዛሉ። እነዚህም እኩል ኳሊቲ ያለው ውሃ ይጠጣሉ። የትኛው ህግ ነው የውሃ አምራቹን አስተሻሸጋችሁ ላይ ለድሆች እንዲሆን አድርጋችሁ አሽጉ ብሎ መስፈርት ሲያወጣ አለበለዚያ የማምረት ፈቃድ አንሰጥህም ሲለው ሰምታችሁ ታውቃላችሁ? በምትናገራቸው ነገሮች ሁሉ ካንደበት በሚወጣው ንግግር የሰው ልጅ ተሰብራለህ፣ የሰው ልጅ ታቀናለህ፣ ተስፋ ትሰጣለህ፣ ተስፋ ታጨልማለህ። ስንቶች በሰዎች ንግግር ኩም ብለው ተሰብረው እቤት ተቀምጦ አዞፍ ነው። ስንቶች ከሩጫቸው ተገተዋል በሰዎች ንግግር። ስለዚህ አንዱ የሰጠኝ እድል ባንደበትህ የሰው ልጅ ኮሩን፣ ነፍሱን፣ ስጋውን፣ መንፈሱን አቀናበት። እቺ ምላስ ህይወትም ሞትም አላት። ሪስፖንሲብሊ ተጠቀመባት። የዚህ አንደበት እንትን የትውልድ ሩጫ ይገታል ይላል ትልቁ መጽሐፍ። እቺ አንደበት ቀላል አይደለች፣ ምላስ ቀላል አይደለች፣ እሳት ነች። በምናወጣው ንግግር አትሊስት እንደው በጣም ጥሩ የሆነ ተስፋ ማንሰጥ ለሰዎች ግን ውድቂያ ምክንያት መሆን የለበትም። ኢትዮጵያ ውስጥ ስራ ሲያስጠላህ የሚያስጠላህ ገቢዎችን ስታስብ ሲጀምር እኔ ዛሬ አይደለም ስራ አሃዱ ሲጀምር የገቢዎች የጉምሩክ ሲስተምን ስህተት ነው ብዬ ማመንሰው ነው። ለምንድን ነው አሁን ለምሳሌ አንተ ንግድ ልትነግድ ከፈትክ፣ የሆነ ሱቅ ወይንም የሆነ ምግብ ቤት ከፈትክ፣ ገና አዲስ ነህ። ኢትዮጵያ ውስጥ ገቢዎች ሲመጣ 15% ቫት ይዞ መጣ፣ 30% ትርፍ ግብር ይዞ መጣ፣ ፕሮፊት ታክስ፣ እንደገና የዲቪደንድ ታክስ ሼር ብሎ ይዞ መጣ። እነዚህ ስታያቸው 50% 60% ይዞብህ መጣ። እስቲ ከትንሹ ይጀምሩናል እንድትለምደው ሁሉም ሰው ዩኒፎርም እንዲሆን። አሁን 60% በማዳን ሀብታም የሚሆኑ ብዙ ሰዎች አሉ። 60% በአግባቡ ከፍሎ የቀራቸው 40%ቸውን በዶክሜንት ስህተት ሎስ የሚያደርጉ ደግሞ ብዙ የከሰሩ ሰዎች አሉ። ብዙ ሰዎች የሞቱ ሰዎች እንዳሉ ታውቃለህ። እዛ ጋር ፓራላይዝድ የሆኑ ሰዎች እንዳሉ ታውቃለህ። ደም ግፊታቸው ራሳቸውን መቆጣጠራቸው ፌንት የሰሩ ሰዎች እንዳሉ ታውቃለህ። ቲንክ ቢግ ድሪም ቢግ በት ስታርት ስሞል። ዛሬ ቢዝነስ ውስጥ እየገባችሁ ላላችሁ አንድ ወሳኝ ቲፕ አለ። ቢዝነስ ስትጀምሩ በትልቁ አትጀምሩ። ሌት ሚ ቴል ዩ ዋን ዩኒቨርሳል ሎ፣ አንድ ዩኒቨርሳል ህግ ልንገራችሁ። ኤቭሪ ቢግ ቲንግ ስታርትስ ስሞል። እያንዳንዱ ትልልቅ ነገር የሚጀምረው በትንሹ ነው። እያንዳንዱ ስኬታማ ሰው፣ እያንዳንዱ ትልልቅ ቦታ የደረሰ ሰው በትልቁ አይደለም የጀመረው። በውስጥ መስመር 500 ሺህ አለኝ ምን መጀመር እንችላለሁ ምትሉኛል። 500 ሺህ ትንሽ ብር አይደለም፣ በጣም ብዙ ብር ያሰራ። አንድ በጣም የምወደው የመጽሐፍ ቅዱስ ክፍል አለ። ኢየሱስ ሲጠራ የናዝሬቱ ኢየሱስ ይባላል። how many of you know that ናዝሬት በጣም ትንሽ መንደር፣ ትንሽ ከተማ፣ እንዲያውም ይህ ነው የሚባል ነገር የማይወጣባት እንደሆነ ታውቃላችሁ። ነገር ከዛች ትንሽዬ ከተማ ትልቅ ታሪክ የማይረሳው ሰው ንጉስ ወጥቷል። ከብዙ ኢንተርፕረነሮች፣ ከብዙ ስኬታማ ኢንቨስተሮችና ቢሊዮነሮች በስተጀርባ ያለውን ታሪክ ብታጠኑ በትንሹ ነው የጀመሩት። ሶ ቲንክ ቢግ ድሪም ቢግ በት ስታርት ስሞል። ይህ በጣም ወሳኝ ቁልፍ የሆነ መልእክቴ ነው። እንደ ቲፕ ያዙልኝ። እኔ ልጅ ነኝ እንግዲህ ብዙ ስህተት የሰሩ አሉ 50-60 ዓመት ከኛን መምከር የሚችሉ እነሱ እንኳን የሰሩ ስራ ገኖ በማይበት ዓለም ባላየውበት ዓለም አንዲት ወርድ ተቆርጣ ወጣች ስቲል ነው። ግን አሁን ማወቅ ፈልገው በዝርዝር እንደው ምንድነው ያደረኩት ብሎ የሚጠይቅ ሰው ምንድነው እስኪ ማይኮ ምንድነው የተደረገው? በቃ ስለተወራብኝ ብቻ ቀርበ አልሰማኝ አላወቀኝ ብቻ ሁሉ ነገር
መረበሽ የለባትም ገባ። ስለዚህ ደግሞ በዛው ልክ ሁሉም ሰው እንደዛ ሆነ ማለት አይደለም። በጣም ብዙ ወዳጅ አለኝ በዛው ልክ በጣም ብዙ አለና ግን ሁሉንም ነው ወዳጅ ማድረግ እንፈልገው። ኢየሱስ ክርስቶስ ለምን ዓለምን የወረሰው ትልቁ ቴክኒክ ስለወደደን ብቻ እኮ ነው። ይሄ መውደድ ሁሉንም ያስወርሳል እንጂ አሁን ኢየሱስ ክርስቶስ ቢጠላን እንደዛ ይተሰቀለ ይተንገላታ አልጠላም እኮ የሚያደርጉትን አያውቁምና ይቅር በላቸው ብሎ ያፈቀረ ነው። ስለዚህ እኔ በእግዚአብሔር ፍቅር ሙሉ ህዝቤን እወዳለሁ አከብራለሁ። ፍቅር ደግሞ አሸንፋል። አንድ ፍርድ ቤት ታውቆ ይሆናል ጨዋታ ጨለማና ብርሃንን ጠራቸው አለ ዳኛው። ከዛ ጠበቃ ጠራቸው አዎ ጠርቻለሁ አለ። ታዲያ ታለ ጨለማው አለው። ምክንያቱም ብርሃን ላይ ጨለማ ታያለ ሁለቱም ግን አለው። ስለዚህ በእግዚአብሔር ፍቅር ያው እኔ እወዳለሁ ጥላቻን አናውቅም። ስለዚህ ያደረግናቸው ነገሮች ሳይድ ኦፍ ቪው እኔ ድሪም አለኝ እቺን ደሞ ሐምሌ 1 ምናምን ብለን ተቀስና ቃል ፐርፐዝ ግን ያረኳት ምክንያቱም የሆነ ዘመን ላይ ደሞ እንደማጣቀሻ ስለማውጣት ማለት ነው። ኢትዮጵያ የዓለም ዋንጫን ማሸነፍ ትፈልጋለች። እንግዲያውስ ለ15 ዓመት ያህል የኢትዮጵያ ፕሪሚየር ሊግ ይቋረጣል። አንድ ሰው ቤቱ እየፈረሰ ግድግዳውን ቀለም ይቀባል። ችግሩ ቀለሙ አይደለም መሰረቱ ነው። የኢትዮጵያ እግር ኳስም እንዲሁ ነው። ችግሩ ቀጣዩ ሜሲ አለመኖሩ አይደለም። ችግሩ ቢኖርም እኛ እናገኘው 136 ሚሊዮን ሰው። በዚህ ብዛት ችግራችን ተሰጥኦ ማጣት ነው ወይስ ማግኘት? እስቲ ያስቡት። በየዓመቱ ኢትዮጵያ ውስጥ በአማካኝ 3 ሚሊዮን ህፃናት ይወለዳሉ። ከነሱ መካከል ስንቶቹ ልዩ ናቸው? 100 ሺው፣ 500 ሺው ወይስ 1 ሚሊዮን? ማን ያውቃል? ምክንያቱም እኛ እንፈልጋቸውም። ብራዚል አይጠብቅም ይፈልጋል። ጀርመን አይጠብቅም ይፈልጋል። ፈረንሳይ አትጠብቅም ትፈልጋለች። ጃፓን አትጠብቅም ትፈልጋለች። እኛ ግን ተሰጥኦ ራሱ እስኪመጣ እንጠብቃለን። እሺ ችግሩ ተሰጥኦ ማጣት ከሆነ ለምን አንፈልግም? 136 ሚሊዮን ሰው፣ 3 ሚሊዮን ህፃናት፣ ከ80 በላይ ብሔሮች። ብዙ ሰዎች ከ80 በላይ ብሔሮች ሲያዩ ልዩነት ነው ያለው። እኔ ግን እድል ነው የሚታየኝ። አንዳንዶቹ ፍጥነት ይኖራቸዋል፣ አንዳንዶቹ ጽናት ይኖራቸዋል፣ አንዳንዶቹ ፈጣን ውሳኔ፣ አንዳንዶች ፈጠራ፣ አንዳንዶች ደግሞ መሪነት። የእግር ኳስ ቡድን 11 ሰዎች ብቻ አይደሉም፣ የ11 ሰዎች ችሎታ ድምር ነው። እና ለመጀመሪያ ጊዜ ከ136 ሚሊዮን ሰዎች ውስጥ እነዚህን ችሎታዎች መፈለግ ብንጀምርስ? አንድ አካዳሚ አይደለም፣ 10 አካዳሚ አይደለም፣ 100 አካዳሚም አይደለም። በየወረዳው፣ በየክልሉ፣ በየቀበሌው፣ በየትምህርት ቤቱ ለመጀመሪያ ጊዜ ሁሉም እየተፈለጉ ነው። ምናልባት የአፍሪካ ቀጣዩ ምርጥ ተጫዋች አሁን ትንሽዬ መንደር ውስጥ ነው። እሱን የሚያገኘው እድል አይደለም፣ ሲስተም ነው። የዓለም ዋንጫ በ11 ሰዎች አይደለም የሚሸነፈው፣ በሚሊዮን ሰዎች ርብርብ ነው። ከ20 ዓመት በኋላ 2046ን እስቲ ያስቡ። የዓለም ዋንጫ ፍጻሜ ኢትዮጵያ ከብራዚል 136 ሚሊዮን ህዝብ አንድ ነገር እያዩ ነው። ሰዎች ድንቅ ትውልድ ነበር ይላሉ። አይ ድንቅ ሲስተም ነው። ምናልባት ይሄ ስለ እግር ኳስ አይደለም፣ ምናልባት ይሄ ስለ ኢትዮጵያ ነው። ምክንያቱም የዓለም ዋንጫን የሚያሸንፍ ሀገር መጀመሪያ ልጆቹን ማሸነፍ አለበት። ኮንተንቱን ከወደዳችሁት ኮፒ ሊንክ እና ሪፖስት አድርጋችሁ ኢትዮጵያውያን እንዲያዩት አድርጉ። ይመቻችሁ። ወንድ ልጅ ምን ይረባል? ጥቅም አልባ ነው። man are useless። ይህንን የተናገሩት እነኚህ ሴቶች ዘቪው የተባለ ታዋቂ ሾው ላይ ተሰብስበው ነው። ፌሚኒስቶች ናቸው። በዚህ ውይይታቸው ወንድ ልጅ አጣጥለው ትዳርን አርክሰው ግብረ ሰዶማዊ ወንዶችን ደግሞ እንዴት እንደሚያንቆለጳጵሱ እንመለከታለን። የሀገሬ ሴት በየዋህነት ይሄ ግብረ ሰዶም ምናምን አይደለም ፌሚኒዝም ለሴት መብት መሟገት ነው ምናምን እምቲ ተመልከች። አንቺን ከተፈጥሮሽ ጋር ሊያጣሉሽ፣ ከባህል ጋር ሊያጣሉሽ፣ ከሃይማኖት ጋር ሊያጣሉሽ፣ ከወንድ ጋር ጠላት ሊያረጉሽ ቆርጦ የተነሱ ናቸው። አንዳንዶቹ በየዋህነት የእውነት ለሴት መሟገት መስሏቸው ነው ያሉት። ብዙዎቹ ግን ያውቃሉ ምን እንደሆነ። ሆን ብለው በዚህ አይነት መንገድ ነው የሚያሰርጹት። ድሮስ ታዲያ አጀንዳቸውን ቢነግሩሽ እንደ ኢትዮጵያዊ ሴት ላትቀበይ ትችላለሽ። ስለዚህ የተቆረቆሩ መስለው ልክ እባብ ሔዋንን እንዴት እንዳሳታት ከዚህ ዛፍ ብትበይ እኮ እውቀት ኢንላይትመንት ይኖርሻል፣ ከነሱ እንዳንዱ ትሆኛለሽ ምናምን አላት። ላይን ያማረ እንደሆነ አየች፣ ቀጠፈች፣ በላች። ሞት በሷ በኩል መጣ፣ ለአዳምም ሰጠችው። ስለዚህ የሆነ ሐሳብ ሲመጣ ጥሩ መስሎ ነው የሚመጣው። ስሚ
online of a dozen women being asked the following question: do we need men? Most answered very quickly, no. And only one said she thought women needed a man in their lives, only one. But when men were asked a similar question, do we need women? Most of them said yes. So why do you think that is? Because men are useless. ኦንላይን ላይ ሴቶች ይጠየቃሉ፣ ወንዶች ያስፈልጋሉ ለሴቶች ተብሎ አብዛኛዎቹ ምላሻቸው አረ ምን ያረጉልናል የሚል ነው። ለምን ሲባሉ men are useless ወንድ ምን ጥቅም አለው የሚል የንቀት ምላሽ ሰጥተው ሰውን አሳቁት። እነኚህ ሰዎች ናቸው ለመብት እንታገላለን የሚሉ። የእግዚአብሔር ፍጥረትን በዚህ መጠን ነው የሚንቁት። ላንቺ ያሰቡ መስለው ከወንድ ጋር ጠላት እንድትሆኚ ከተፈጥሮሽ ጋር ጠላት እንድትሆኚ ነው የሚያረጉሽ። በደንብ አዳምጡት። እንቀጥላለን። And by the way, I want to differentiate between straight men and gay men, because I think I would die without gay men. Nobody can gossip like gay men. Nobody can help you accessorize like gay men. Nobody can help you keep you from doing harm to yourself like gay men. But with the ምን ትላለች እቺ? ያው ስትሬት ማን ወይም ደግሞ እኔ ተፈጥሯዊ ወንዶችን አናንቀው ወንድን እንደዚህ አብጠልጥለው ግብረ ሰዶማዊ ወንድን ደግሞ ታንቆለጳጳሳለች። እነሱ ሀሜታቸው ደስ ይላል። በዛ ላይ ደግሞ ፋሽን ምናምን ስለሚችሉ አብዛኞቹ ዲዛይኒንግ ቢዩቲ ኢንዱስትሪው ላይ ያሉ ናቸው ግብረ ሰዶማዊ ወንዶች። ሶ እነሱ ደስ ይላሉ ትላለች። ይሄ ማለት ምንድነው? ፌሚኒዝም ምን ያህል ግብረ ሰዶማዊነትን ሰፖርት እንደሚያደርግ እየጠቆሟችሁ ነው። Okay? But like my husband, it takes a village of women to make sure that he's not emaciated, starving, and living in his own filth. ከዛ ምን ትላለች? የኔ ባል በቃ ሴት ባይኖር በቃ በራሱ ግማት ታፍኖ ሊሞት ይችላል። እሱን ለማጽዳት ደግሞ የአንድ መንደር ሴት ሁሉ መኖር አለበት። መከበር ያለበትን አጋሯን የልጆቿን አባት በአደባባይ ትሳለቅበታለች። But you guys are married to people I have Handy Manny at home. He fixes everything. When things go bump in the night, he's the one that goes downstairs. When there's a bug to be exterminated, he does the extermination. When there is something to be fixed, he fixes it. He throws out the trash and he throws out the recyclables. I enjoy all the man stuff. So wait a second. I know what you're going to say. Okay. She's really talking about a servant. Let's face it. No, it's a handyman she's talking about. No, it's a handyman. It's a handyman. ከዛ አንደኛዋ የኔ ባል እንኳን ጥሩ ነው ሃንዲማን ነው ማለት ነገሮችን ፊክስ ያደርጋል፣ ይሰራል፣ የእጅ ሙያ አለው ስትል ታዲያ ይሄ የባልነት እንትን አይደለም። ምን ሰርቫንት ባይው ይሄ አገልጋይ ባይው ባሪያ ባይው ማንም ተከፍሎት እኮ ይሄን ሊሰራ ይችላል። ባልም ከዚህ ያለፈ መሆን የለበትም እንዴ ምናምን ትላለች፣ ታናንቅባታለች። which means ለትዳር ያላቸው ነገር ጥሩ ትዳር ሲነሳ ምን ያህል እንደሚያንቀጠቅጣቸው አስመሩል። I need my man 3 to 4 times a week and for you guys. And the rest of the time I need a wife. እኔ ባሌን የምፈልገው በሳምንት 3 ወይ 4 ጊዜ ብቻ ነው። ያው ለሴክስ ነው ልትል የምትችለው። ከዛ ውጪ ሚስት ነው የምፈልገው ትላለች። አሁን ለሷ ቀልድ ይመስላል፣ ግን ምን ያህል ግብረ ሰዶምነትን ትኩረት አድርገው እንደሚሰሩ እነኚህ ሴቶች ማሳያ ናቸው። ባል አላቸው፣ ግን ባሎቻቸውን እንዴት እንደሚያብጠለጥሉ እያያችሁ። ክብር የሚባል ነገር የሚያውቁ ሰዎች አይደሉም። የትዳርን ክቡርነት፣ የቤተሰብን ክቡርነት፣ ኒውክሊየር ፋሚሊ የተባለው ፈጣሪ የፈጠረው አባት እናት ልጅ የሚባለው ጉዳይ እነሱ ድምጥማጡ ቢጠፋ ነው ደስ የሚላቸው። በሌላ ቋንቋ የማህበረሰብ ጠላት ናቸው። እንደ ማህበረሰብ ግሉ ሆኖ ወይም አንከር ሆኖ የገነባንም ቤተሰብ ለማፍረስ ቆርጦ የተነሱ ናቸው። እነሱ ሊያገቡ እኮ ይችላሉ፣ ግን ዲስሪስፔክታቸውን እያያችሁ። This is my youngest son. He said, "Mama, I want a spare mom." And I didn't know what he meant. And he's like, he said, "Genevieve has a spare mom." And I realized the parents were divorced. No, divorced. An extra mom, like 2 moms. And so I asked him, because at first I was a little wounded. I was like, what am I not doing? You know, and he's like, no, I just think at bedtime, you always have to pay attention to the other kids too. And if we had a spare mom, dad, and you could, you know, then you just get to focus on me. And it was so sweet. He didn't ask for a spare dad, by the way. He asked for a spare mom. I took this totally. ልጄ ተጨማሪ ወይም ስፔር እናት ፈልጋለሁ አለኝ። ደነገጥኩኝ። እንዴ ምንድነው ስለው ከጓደኞቹ የተፋቱ ቤተሰቦች አሉ፣ ከነዛ ያየው ነገር አለ። 2 እናት ነው ያለውና ጓደኛው ማለት ነው። ልጄም እንደዛ ፈለገ። ያው 2 አባት አልፈለገም፣ ያው men are useless ስላሉ ስፔር ዳድ ሳይሆን ስፔር ማን ፈለገ ምናምን እያለች በኩራት ታወራለች። ኢማጂን ባሎቻቸው በህይወት እያሉ ነው እንደዚህ የሚያብጠለጥሉ የሚሰድቡ፣ በጣም በቃ ሙድ የሚይዙት ማለት ነው። ዲቮርስን ፍቺን ያጨበጭቡለታል፣ ግብረ ሰዶማዊነትን ያጨበጭቡለታል።
መናቅን ያጨበጭቡለታል። ጥሩ ትዳር ምስክርነት ሲመጣ ናቸው ደም ይለብሳል። Speaking, I feel like men have proven largely useless. Like I think in the political moment, the people who are saying what needs to be said in my party, he is irreplaceable. እና ይቺን ምን ትላለች? እንዳጠቃላይ broadly speaking ወንዶች ዩዝለስ ናቸው፣ ምንም የሚረቡ ነገሮች አይደሉም። የኔ ግን ኢሪፕሌሰብል የሆነ ባላለኝ አይተኬ የሆነ ስትል አንደኛዋ ምን ትላታለች? ይቅርታ ከባክግራውንድ ድምጽ ከገባ ልጄ ነው። ምን ትላታለች? ያቺ ዋናዋ ሴትዮ አይ ከ20 ዓመት በኋላ ባልሽ መተካት አለ መተካቱን ትነግሪኛለሽ ምናምን ብላ አሁንም ስለ ባሏ የምትናገረውን ጥሩ ምስክርነት ሲያጣጥሉ እናያለን። አሁን እንግዲህ ፌሚኒዝም ሽፋኑ የሴት መብት ለመሟገት በነፃነት ይመስልም ከፍተኛ የሆነ ባርነት፣ ሞት ድግስ ይዞ ላንቺ የመጣ እንቅስቃሴ ነው። ከተፈጥሮ ከሃይማኖት ከወንድ ጋር ከባህል ጋር ያጣላሽና መጨረሻ ላይ ከራስሽ ጋርም ትጣይና ጾታሽ ስለሚያስጠላሽ በሀገርሽ ተስፋ ስለምትቆርጪ በሲስተሙ ተስፋ ስለምትቆርጪ ከዛ ግብረ ሰዶም በሆነስ ወንዶች አስጠልቶሻላ ወይም ደግሞ ጾታዬን ባስቀይርስ ብለሽ ከራሽ ጋር ተጣልተሻላ ትራንስ ትሆኛለሽ ማለት ነው። አካሄዱ እንደዚህ ነው። ማር የተለወሰ መርዝ ማለት ነው። ማር ከላይ ቢኖርም ከላይ ትንሽ ስትቀምሷት ብትጥምም ውስጧ ግን ሞት አለባት። ንቂ። እስኪ ቪዲዮዎች ተመልከቺ፣ አንብቢ። የሴትን ጥቃት ለመቃወም ፌሚኒስት መሆን አይጠበቅብሽም። መጀመሪያ ማጥቃት ከመድረሱ በፊት ራሱ ወንድ እንዳያጠቃ ማስተማር፣ ጥሩ ሪሌሽንሺፕ እንዴት እንደሚያዝ ማስተማር ነው መፍትሄው። ትራውማ እንዴት እንደሚድን ምክንያቱም አጥቂዎች እነሱ ስለሆኑ ማስተማር ነው መፍትሄው።